በዚህ በኑሮ ውድነት የራሳችሁን ቢዝነስ መስራት ትፈልጋላችሁ? ይህ ቪዲዮ ለእናንተ ነው። ይህ የምታዩት ኬክ አይደለም፣ ሳሙና ነው። በቤት ውስጥ በቀላሉ ሳሙናን በማዘጋጀት እንዴት ለገበያ ማቅረብ እንደምትችሉ አሁን እናሳያችሁ። በቅድሚያ የሚያስፈልጉን ግብአቶች ሞራ ወይም ዘይት፣ ቀጥሎ ኮስቲክ ሶዳ፣ በመቀጠል ቀለም እንዲሁም ሶዳ አሽ፣ በመቀጠል ሽቶ እንዲሁም ውሃ በማዘጋጀት ይህ ደግሞ የሳሙና ሞልድና የተረፈውን የምንጨምርበት ዕቃ ነው። በመቀጠል አንድ ሌላ ዕቃ አዘጋጅተን በላዩ ላይ ውሃ እንጨምራለን። ቀጥለን ኮስቲክ ሶዳ በላዩ ላይ በመጨመር እናማስላለን። ኮስቲክ ሶዳው እንዲሟማ በደንብ ካማሰልን በኋላ እንዲቀዘቅዝ አስጠግተን እናስቀምጠዋለን። የቀረቡ 100 ግራም የሚሆን ውሃ ላይ 50 ግራም ሶዳ አሽ በመጨመር በደንብ እናማስላለን። ሶዳ አሹን ካማሟን በኋላ በመቀጠል 150 ግራም የሚሆን የሞራ ዘይት ወይም ሌላ ዘይት እናዘጋጃለን። በላዩ ላይ ቀለም በማድረግ በደንብ እናማስላለን። ከተዋሃደ በኋላ ያዘጋጀነውን ሶዳ አሽ በላዩ ላይ እየጨመርን በደንብ እናማስላለን። ሶዳ አሹን በምንጨምርበት ጊዜ ቀድሞ የጨመርነው ቀለም እንደዚህ የሳሙናችንን ቀለም እየቀየረ ይመጣል። በመቀጠል ያዘጋጀነውን ኮስቲክ ሶዳ ውህድ በጥንቃቄና በዝግታ እየጨመርን እናማስላለን። በዚህ ጊዜ ሳሙናው እየወፈረ ቴክስቸሩን እየቀየረ ስለሚመጣ ማማሰል በደንብ ተገቢ ነው። ሳሙናው ከለሩንና ውፍረቱን እንደዚህ እስኪቀይር ድረስ ካማሰልን በኋላ በሌላ ዕቃ ላይ እንደዚህ በማድረግ እንዲደርቅ እንተወዋለን። እንደዚህ ቅርጽ እንዲይዝልን ካስተካከልን በኋላ ሞልዳችንም ላይ አስተካክለን እንጨምራለን። ከ24 ሰዓት በኋላ ልክ እንደዚህ ደርቆ እናገኘዋለን። የደረቀውን ሞልድ ውስጥ የነበረውን ሳሙና በጥንቃቄ በማውጣት ለክተን በሳሙና ቅርጽ እንቆራርጠዋለን። ይህ ቪዲዮ ለእናንተ ለማሳየት በትንሹ ያዘጋጀነው ቢሆንም ሳሙናን በስፋት መስራት የሚቻል ሲሆን በቤት ውስጥ በትንሽ ቦታም ሆነ በትልልቅ ቦታዎች ማምረት ይቻላል። ከዚህ በበለጠ ጥራት ለመስራት ስልጠናውን፣ ኬሚካሉን እንዲሁም ሞልዶቹን እኛ ጋር ማግኘት ስለምትችሉ እዚህ ላይ ባለው ስልክ ቁጥር ደውሉልን። እናመሰግናለን። ለሰጠናችሁ የቅንነት መረጃ ላይክ፣ ፎሎ እንዲሁም ኮሜንት ላይ እናመሰግናለን ብላችሁ በመጻፍ አበረታቱን።